ሰላም ጤና ይስጥልን የሁሉም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። የሁሉም የገንዘብ ቁጠባና ብድር ህብረት ስራ ማህበር ውስጥ ስለ አመሰራረቱ፣ ስለ ድርጅቱ በደንብ አድርጎ ሊገልጽልን የሚችል በጣም ትልቅ ሰው እንግዳ አድርጌ አቅርቤያለሁ። አብራችሁን እንድትቆዩ ጋብዛለሁኝ። እንግዳዬን ላስተዋውቃችሁ። እንግዳዬ ሆነሽ ስለቀረብሽ በጣም አድርጌ አመሰግናለሁኝ። በቅድሚያ ስምሽንና የሁሉም ውስጥ የስራ ድርሻሽን ለአባላቶቻችን ብትገልጪልን ደስ ይለናል። አመሰግናለሁ። ስሜ መዓዛ ግርማ እባላለሁ። የሁሉም የገንዘብ ቁጠባና ብድር ህብረት ስራ ማህበር ስራ አስኪያጅ ነው። እሺ፣ በጣም ጥሩ አመሰግናለሁ። እንግዲህ የሁሉም ድርጅታችን እንዴት እንደተመሰረተ አመሰራረቱና የሚሰጠው ህግና ደንቡ እስቲ በደንብ ዝርዝር አድርገሽ ለቤተሰቦቻችን ግለጭልን። በጣም ጥሩ። የሁሉም የገንዘብ ቁጠባና ብድር ህብረት ስራ ማህበር ከተቋቋመ በ2016 መጋቢት 17 ህጋዊ እውቅና ይዞ ወደ ስራ የገባ ድርጅት ነው። ለመጀመሪያ ጊዜ ሲቋቋም 51 አባላቶች ነበሩት። ከ51 አባላቶች ተነስቶ አሁን ያለበትን ደረሰበትን ደረጃ ደርሷል። በጣም ትልቅ የሚባል ድርጅት ነው። የተለያየ ስራዎች ይሰራል። የተለያየ ቁጠባዎችን ይቆጥባል። የተለያዩ ብድሮችን ይሰጣል። ከሚሰጣቸው የቁጠባ አይነቶች ለምሳሌ የህፃናት ቁጠባ፣ የፍላጎት ቁጠባ፣ መደበኛ ቁጠባ፣ የጊዜ ገደብ ቁጠባ፣ እነኚህ ሁሉ ቁጠባዎች ይቆጥባል። እነኚህ ሁሉ ቁጠባዎች ከቆጠበ በኋላ የተለያየ አይነት ብድሮች ይሰጣል። ለምሳሌ ቤት እንገዛለን፣ ቤት እንሰራለን፣ ቤት እናድሳለን፣ ያገለገለ መኪና እንገዛለን፣ አዲስ መኪና እንገዛለን፣ የኤሌክትሪክ መኪና እንገዛለን፣ በስራ ማስኪያጅ ብድር እንሰጣለን። እንደዚሁም ፎርስም ባጃጅም ህብረተሰቡ የሚፈልገውን የብድር አገልግሎት በሙሉ የሁሉም የገንዘብ ቁጠባና ብድር ህብረት ስራ ማህበር እየሰጠ ይገኛል ማለት ነው። ሌላው ከብድር አይነቶቻችን ጠቅስልሽ የምፈልገው በጣም ህብረተሰባችን እየተጠቀመበት ያለው የማህበራዊ ጉዳይ የሚሆን የብድር አይነታችን እስከ 300 ሺህ ብር በደሞዝ ዋስትና የምንሰጠው የብድር አይነታችን ነው። እሱን እንሰጣለን። ነገር ግን ብድር ከመጀመራቸው በፊት ቁጠባን ከመጀመራቸው በፊት ያው ለአባሉ ብቻ መስጠት ስለሚገባል አባል መሆን ይቀድማል ማለት ነው። እሺ፣ በደንብ አድርገው ገልጸውልናል። አሁን ያለበት የድርጅቱ አባላት ብዛት እንዲሁም ደግሞ ከህብረተሰቡ ጋር ያለውን ቁርኝት በደንብ አድርገሽ ብትገልጪልን። በጣም ጥሩ። እንግዲህ ቅድም እንደገለጽኩልሽ ስንጀምር 51 አባላቶችን ነበር የጀመረን። የመጀመሪያ ምስረታችንን ወይም የምስረታ ስብሰባችንን ስናደርግ 51 አባላቶች ነበረ። በዚህ አንድ አመት ጊዜ ውስጥ ግን ወደ 550 በላይ የአባላት ብዛት አለን። ለእነኚህ 51 ከ51 ተነስተን ወደ 550 በላይ ስንደርስ የተለያዩ ስራዎችን ሰርተናል። የተለያዩ ውጣ ውረዶች ይኖሩናል። የተለያዩ ከፍታዎች፣ ዝቅታዎች ይኖራሉ። ነገር ግን የሁሉም በጥሩ ሁኔታ እየሄደ ያለ ድርጅት ነው። በጣም ደስ ይላል። ያው እንግዲህ አንድ ድርጅት ሲመሰረት ፕላን እቅድ አለው እና ግብ አላችሁ፣ እቅድ አላችሁ። እንግዲህ ከተመሰረተ ጀምሮ እስካሁን ድረስ ባለው ጊዜ በምን አይነት እቅዱን አፈጻጸሙ እንዴት እያደረገ እየሄደ ነው? በጣም ጥሩ። መጀመሪያ የሁሉም ሲቋቋም በ50 ሚሊዮን ካፒታል ተቋቋመ። ከ50 ሚሊዮን ካፒታል ተቋቁመን ባለፈው ሰኔ 30 በጀት መዝጊያ ስንዘጋ 2017 ማለት ነው። ለደንበኞቻችን ግልጽ ለማድረግ ነው። የ2017ን በጀት መዝጊያ ስንዘጋ ኦዲት ስናስደርግ በዛ ውስጥ ወደ 79 ሚሊዮን ቁጠባ ሰብስበናል። ወደ 15 ሚሊዮን የሚሆን ሼር ሸጠናል። እንደዚሁም ለ103 የሚሆኑ ተበዳሮቻችን ወደ 60 ሚሊዮን ብድር ሰጥተናል። ይሄ ማለት የሁሉም የገንዘብ ቁጠባና ብድር ህብረት ስራ ማህበር ከተቋቋመበት ዓላማ አንጻር
ግቡን እያሳካ የሄደ በእድገት ላይ ያለ ለህብረተሰቡ ጠቃሚ የሆነ ድርጅት ነው። መጀመሪያም ሲቋቋም በኢኮኖሚው ላይ የተሻለ ነገር እናምጣ፣ የተሻለ ባንኮች ሰጡት የማይችሉትን ብድር እንስጥ፣ ህብረተሰቡን ከታች እናንሳ የሚል ዓላማ ይዞ ስለሆነ የተነሳው በኢኮኖሚው ላይ የራሱን አሻራ እያሳረፈ ያለ ድርጅት። በጣም ደስ ይላል። ያው እንደገለሽልን ከሆነ ብዙ አባላቶች ያሉት እንዲሁም ደግሞ ብዙ ተጠቃሚ የብድር አገልግሎትም የቁጠባም እንዲሁም ደግሞ የአክሲዮን ባለቤት በመሆን የድርጅት ባለቤት እያደረገ የሚገኝ ድርጅት ነው እና በጣም ስኬታማ ጊዜ እያሳለፈ ያለ ድርጅት እንደሆነ ነው የገለሽልን። ከተጠቃሚ የሁሉም አባላት እንዲሁም ደግሞ ከተበዳሪዎች ምን አይነት ኮሜንት፣ ከህብረተሰቡ ምን አይነት አስተያየት ነው የምትቀበሉት? የሰው ፊድባክ ምን አይነት ነው? የሁሉም እስካሁን ብዙ ማስታወቂያ አልሰራም። ነገር ግን ያው ስራችን ነው ማስታወቂያ እንዲሆን የምንፈልገው። ምክንያቱም የምንሰጠው ሰርቪስ ነው የምንሸጠው። የምንሰጠው ሰርቪስ አንቺን ደስ አሰኝቶሽ አንቺ ደግሞ ጓደኛሽን ልታምጪ ነው የምንፈልገው እና እንደዛ የተዛመተ ሄዶ ነው ለ103 ሰው ብድር የሰጠነው። በቃላችን ነው የምንገኘው። በወቅቱ ቁጠባቸውን ቆጥበው የሚፈለግባቸውን ፕሮሲጀር ጨርሰው ለሚጠብቁ ደንበኞች ቀናቸውን አናሳልፍባቸውም። 1 ወር ብለን ከሆነ በ1 ወር እናደርሳለን። 3 ወር ብለን ከሆነ በ3 ወር እናደርሳለን። እስካሁን ከ3 ወር በላይ ብዙ የለንም የብድር አይነት። በ3 ወር ጊዜ ውስጥ ሁሉንም የብድር አይነቶች እየሰጠን እንገኛለን። ስለዚህ አባሎቻችን ምስክሮቻችን ናቸው ለኛ። የሁሉም እስከዛሬ የት ነበራችሁ ወይም ደግሞ ለምንድን ነው ማስታወቂያ የማትሰሩት እንደዚህ ጮሁ የማይወጣው? እኛ ስራችን ነው እንጂ ጮሆም እንዲወጣ የምንፈልገው እኛ ጮኸ መውጣት አንፈልግም። ያው ለዛ ነው ስራ ነው መናገር ያለበት ነው። እውነት በደንብ ገብቶኛል። የሁሉም ምን አላማ አንግቦ ነው እየሰራ ያለው? ፕላኑ እቅድ ያደረገው ምን አቺቭ ለማድረግ ነው? ነገን ምን አይነት ድርጅት ለመፍጠር ነው እየሰራ ያለው? በጣም ጥሩ። ከምስረታው ጀምሮ የሁሉም የራሱ የሆነ ቪዥን አለ። ምንድነው ቪዥኑ? በ2025 ተወዳዳሪ፣ ፈጣን፣ ተደራሽ በኢኮኖሚው ላይ አንድ ድርሻ ከፍ አንድ እጅን የሚጨምር የተሻለ ተመራጭ የሆነ የህብረት ስራ መፍጠርን ይፈልጋል። ስለዚህ ያንን ለማሳካት ከአሁኑ ተግቶ እየሰራ ነው ማለት ነው። ያው ስራዎች ያስታውቃሉ ብዬ አስባለሁኝ እና አሁን በዚህ አዲስ ዓመት ምን አይነት እቅዶች አሉ ድርጅቱን ለማስፋፋት እንዲሁም ደግሞ ሞር በደንብ ደግሞ ከህብረተሰቡ ጋር ተደራሽ ለመሆን ምን አይነት እቅዶች ይዟል? በ2018 ብዙ እቅዶችን ይዘናል። በ2017 የመጣንባቸውን ነገሮች አይተናል። ያጋጠሙን ግድፈቶች አይተናል። ድክመቶችን አይተናል። እነሱን እያጠራን ፖዘቲቭ የሆኑ ነገሮችን ይዘን እየሄድን በ2018 3 የተለያዩ ቅርንጫፎችን ለመክፈት አስበናል። ተጨማሪ የሰው ኃይሎችን ለመፍጠር አስበናል። እንደዚሁም የረጅም ጊዜ እቅዳችን 2018 ምናልባት ካለቀ በኋላ ሊሆን ይችላል ወደ ክልሎች እንወጣለን ብለን እናስባለን። ሐረር፣ ጅጅጋ፣ አወዳይ፣ አለማያ የመሳሰሉትንም ህብረተሰቦች ለመድረስ እንፈልጋለን። ምክንያቱም ድሬዳዋ ላይ ጥሩ እየሰራ እንደሆነ እናውቃለን። ዲማንዶ እንዳለ እናውቃለን። ገና ተደራሽ አልሆንም። የህብረት ስራ ማህበራት ገና ናቸው። ስለዚህ ብዙ መስራት እንችላለን። 3 ብራንች ከመክፈትም አኳያ ከዛ በኋላ ወደ ድሬዳዋ፣ ወደ ሐረር፣ ወደ አለማያ፣ ወደ አወዳይ፣ ጅጅጋ እንደርሳለን ብለን እናስባለን። አስፈሪም ጨምረን ይበል የሚያሰኝ ስራ ነው። እንግዲህ ያው ብራንቾችን ለማስፋፋት እንደዚህ አይነት እቅዶች ከተነሱ
ስኬታማ ጊዜ እና ውጤታማ የሆነ ጊዜ እያሳለፈ እንደሆነ አንድ ማሳያ ነው እና ሰው አሁን አዲስ ሰው አባል ለመሆን ቢፈልግ የዚህ ድርጅት ተጠቃሚ ለመሆን ቢፈልግ ምንድን ነው ማድረግ ያለበት? ያው ብዙ ሰዎች ግር ስለሚላቸው የሁሉም የገንዘብ ቁጠባና ብድር ህብረት ስራ ማህበር አባል መሆን ማለት ትርፋማ ድርጅት ውስጥ ራስሽ ማካተት ማለት ነው። ያ ማለት በአመት መጨረሻ በምሰራውን ትርፍ ድርሻ ተካፋይ ትሆኛለሽ። አንድ ሰው አባል ሲሆን፣ ሁለተኛ ደግሞ ሌላ ቦታ በቀላሉ ሊያገኘው የማይችለውን የብድር ፋሲሊቲ እናሟላለን። የሚፈልጉትን መኪና እንገዛለን፣ ቤት እንገዛለን፣ የኤሌክትሪክ መኪና እንደዚሁም ለቢዝነሳቸው ማስፋፊያ የሚሆን ብድር እንሰጣለን። የተለያየ አይነት ብድሮችን እንሰጣለን። እነኚህ ብድሮች የምንሰጠው አባል ለሆነ ሰው ብቻ ነው። አባል ካልሆነ የዚህ ብድር ፕሮሰስ ማግኘት አይችልም። ስለዚህ የዚህ ድርጅት አባል መሆን ማለት አንደኛ የብድር የትርፍ ድርሻ ተካፋይ መሆን ይችላሉ። ሁለተኛ ደግሞ ሌላ ቦታ በቀላሉ ሊያገኙት የማይችሉትን ብድር ያገኛሉ ማለት ነው። ሶስተኛ ደግሞ ምናልባት ቁጠባን ባህላችን ከማድረግ አንጻር የሁሉም አንዳንድ ሺህ ብር በየወሩ የምትቆጠብ ቁጠባ አለች። ማንኛውም የሁሉም አባል የሆነ በሙሉ አንዳንድ ሺህ ብር በወር ይቆጥባል። ያ ማለት ቁጠባን ባህላችን እናድርጋለን፣ ነገን የተሻለ እናድርጋለን የሚለውን ነገር ታሳቢ በማድረግ ስለሆነ እነኚህን ሶስት የተለያዩ ቤኔፊቶች ከየሁሉም የገንዘብ ቁጠባና ብድር ህብረት ስራ ማህበር አባል በመሆናቸው ብቻ የሚያገኟቸው ቤኔፊቶች ወይንም እድሎች ናቸው ማለት ነው። ስለዚህ እነዚህን ነገሮች የሚያገኘውንም ጥቅም በመመልከት እንዲሁም ደግሞ ሌላ ቦታ ከሚያገኘው በበለጠ በተሻለ አገልግሎት እንደሚሟላለት ነው እየገለሽልን ያለሽው። እንግዲህ በጣም ጥሩ ነው። እንግዲህ ምን ታስተላልፊያለሽ ታዲያ? ይህን ያህል ስለ ድርጅታችን ከተነጋገርን፣ ይህን ያህል ግልጽ ካደረግን ለህብረተሰቡ ይህን ለሚመለከት ምን አይነት መልዕክት ታስተላልፊያለሽ? በጣም ጥሩ። ያው ለህብረተሰቡ ማስተላልፈው መልዕክት ምንድን ነው? የሁሉም የገንዘብ ቁጠባና ብድር ህብረት ስራ ማህበር የተቋቋመው ታች ያለውን ህብረተሰብ ለማገዝ፣ ነገን የተሻለ ለማድረግ፣ ነገን ብሩህ ለማድረግ ለሚፈልግ ሰው በሙሉ የተቋቋመ ድርጅት ነው። ስለዚህ ከታች ካለው ጀምሮ እስከ ላይ ያለውን ሰዎቻችን በሙሉ ማገልገል ስለምንፈልግ በራችን ክፍት ነው። ኑ የሁሉም አባል ይሁኑ፣ ይቆጥቡ፣ ይበደሩ ነው የምለው። እሺ፣ በጣም ቀጠን ያለች ግን ደግሞ በጣም ብዙ ትርጉም ያላት መልዕክትን ያስተላለፍሽው ወይዘሮ መዓዛ እንግዲህ ስለሆንሽ ከአንቺ ጋር ቆይታ ስላደረግኩኝ በጣም አድርጌ አመሰግናለሁ። ብዙ ነገሮችን ቀስሜያለሁ ብዬ አስባለሁ እና አመሰግናለሁ። እንግዲህ ውድ የሁሉም ቤተሰቦች ስለ ሁሉም በደንብ ግንዛቤ አግኝታችኋል ብዬ በደንብ አስባለሁኝ። ግልጽ ለማድረግ ያህል እኛ የሁሉም የገንዘብ ቁጠባና ብድር ህብረት ስራ ማህበሮች ነን። የምንገኘው ድሬዳዋ ነው። ቢሮአችን ደግሞ ድሬዳዋ ቢፍት ሞል 4ኛ ፎቅ ላይ እንገኛለን። እንዲሁም ደግሞ የተለያየ ኢንፎርሜሽን ጥየቃ ካላችሁ ደግሞ ስልክ ቁጥሮቻችን ላይ በመደወል ኢንፎርሜሽን መጠየቅ ትችላላችሁ። እንዲሁም በአካል በመምጣት ቢሮአችንን በመጎብኘት ያለውን ነገር አሰራሩን ያለውን ሁኔታ ዲቴል ማየት ትችላላችሁ ብዬ መልዕክት አስተላልፋለሁ። ስለነበረን ቆይታ ማዚ በጣም አድርጌ አመሰግናለሁ። በድጋሚ እናንተም አብራችሁን ስለነበራችሁ አመሰግናለሁ። የሁሉም ለዘላቂ እድገት መሰረት